ሰላም እንዴት ናችሁ? እኔ እስከዳር ነኝ። ይህ በዚህ ሰሞን የተሰኘው ዝግጅታችን ነው። በዚህ ሳምንት ማህበራዊ ድረገጾችን ያጨናነቀው ርዕሰ ጉዳይ ምንድን ነው የሚለው የምናይበት ዝግጅታችን ነው። አብራችሁን ቆዩ። ይህ አዲስ ቻናል ስለሆነ እባካችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። ወደ ቪዲዮቹ እንግዲህ በዚህ ሰሞን የማህበራዊ ሚዲያዎችን ያጨናነቀው ጉዳይ የሴዱና የጆኒ ፍልሚያ ነው። ይህ ፊልማ ብዙ ነገሮችን ሲያወዛግብ ብዙ ነገሮችን ሲያባብል ቆይቶ አሁን ይፋ የመጨረሻ ቀኑ ተቆርጦ መግለጫም ሰው ከመጀመሪያው ጀምሮ እንዴት እንደነበር ትንሽ ላስቃኛችሁ። አለፍ አለፍ እያለን ከመጀመሪያው እናያለን። አብራችሁ ቆዩ። ይህ ፊልም እንግዲህ ከመጀመሪያው ጀምሮ ጥሪ ከቀረበበት ቀን ጀምሮ ብዙ ሲያወዛግብ ብዙ አስተያየቶችን የሰማንበት ፊልሚያ ነው። እንግዲህ ፊልሚያ ቀኑ ተቆርጦ መቼ እንደሆነ ታውቋል። ከዚህ በፊት ብዙ ቀን ሲራዘም ቆይቶ አሁን የቁርጥ ቀን ታውቋል ብለው መግለጫም ሰጥተዋል። እና የፊልሚያ ማን የሚያሸንፍ ይሆናል የሚለው የምናይ ይሆናል። ግን መጀመሪያ ራሱ ከጥሪው ጀምሮ ያለው ሂደቶች አንዳንድ ነገሮችን በማስታወስ ወደ መግለጫዎቹ እና ወደ ሰጣ ገባዎቹ እንገባለን። እንግዲህ መጀመሪያ የነበረው የዝግጅቱ አስተባባሪ ወይም አዘጋጅ የሆነው ጌታቸው ነው የጀመረው። ጥሪ በማቅረብ ለሁለቱ ነበር የጀመረላቸው። እንዴት ብሎ ነበር የሚለውን አብረን ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። እንግዲህ ሴዶ ይህንን ጥሪ ከተቀበለ በኋላ ግን ብዙ አይነት አስተያየቶች ሲሰጥ ነበረ። እናቴ ትቆጣኛለች የሚል ነበረ። እንደገና ደግሞ ብሽሽቅ ወይም ውድድር ከሆነ ሃይማኖት አይፈቅድም ሲል ነበረ እና ብዙ አይነት ምክንያቶች ሲሰጥ ነበር እና ፈርቶ ነው ሲባል ነበር የተሰማው። ለምን ከጆኒ ወገን ምንም አይነት አስተያየት ተሰጥቶ ስላልነበረ ብዙ ሰዎች ሴዶ ፈርቶ ነው ሲሉ ነበረ። ሌላኛው ቪዲዮ ደግሞ የነበረው ከዛ በኋላ ከሀገር ወጥተዋል። ይሄ ፊልሚያ 5 ሚሊዮን ብር ኦፈር ከተደረገ በኋላ ተስማምቷል ከተባለ በኋላ እንደገና ከሀገር ወጣሁ ብሎ ቪዲዮ ሰራ። እሱን ቪዲዮ አይተን እንመለስ። ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልቡኝ ማለት ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ያስቃልና በኢንተርፖልም ቢሆን አፈላልገን እናመጣዋለን ሲል ነበረ ጌቹ። ከዛ በኋላ ግን ሌላ ቪዲዮ ላይ ገብቶ ከዛ ሴዱ 10 ሚሊዮን ብር ካልሆነ አልጫወትም ሲል ነበረ። እስቲ እሱን ቪዲዮ አይተን እንመለስ። ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። በነገራችን ላይ if you know አንተ ፕሮፌሽናል ኤምኤምኤ ውድድር የምታውቁ ከሆነ ተገዝቶ ነው የሚሄዱት። አሁን ለምሳሌ ጆን ጆንስ እና እዛ ጋር ሐምዛ ቸማያ ይጫወታሉ እንበል። ሐምዛ ይሄን አክል እንግዲህ እዚህ ጋር ያለው የእስራኤል ሀገር ተጫዋቾች ተፋላሚዎች ነበረ ሲያወራ የነበረው እና ግን በ10 ሚሊዮን ሌሎችም እንደዚህ አይነት ተሞክሯላቸው። ስለዚህ እኔም ይከፈለኝ 10 ሚሊዮን ብር ካሽ እጅ ላይ ይግባ አለ። ከዛ ብዙ ሰው አስተያየት ሲሰጥ ነበር። ሴዶ ስለፈራ ነው እንደዚህ የሚለው እንጂ ይህን ያህል ብር ገና በተጀመረ ውድድር ይህን ያህል ብር መጠየቁ አይሰጡኝም ብሎ አስቦ ነበር ብሎ ብዙ ሰው አስተያየት ሲሰጥ ነበረ። ከዛ ግን ጌች መጥቶ እንደገና ችግር የለውም ብሏል። 10 ሚሊዮን ብር ሰጣለሁ አለ። የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ
የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያደረግን ያው ኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በመታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። እንደዛ ነበር የተባለው። ጆኒን ካሸነፍክ 10 ሚሊዮን ብር ይሰጣል፣ ካላሸነፍክ ግን ምንም አይነት ብር አታገኝም ተብሏል። ከዛ በቃ በጣም የሚያስቅ ጊዜ ነበር። የሚያስቀኝ ያኔ የነበረው ሰጣ ገባ በጣም ነበር የሚያዝናናኝ። እና ምንም አይነት ካሸነፍክ 10 ሚሊዮን ብር ካላሸነፍክ በዜሮ ትወጣለህ ተብሎ ከዛ በኋላ ምን አለ? ከዛ በኋላ ብዙ ሰው በዚህ ራሱ ብዙ ተብሎ ነበረ። እኔ ግን መነቃቃት የፈጠረው መነቃቃት እና ማርኬቲንጉ ሁሉም ነገር ደስ ብሎኛል። ከዛ በኋላ ሴዶ እሺ ብሎ ተፈራረሙ ማለት ነው። እንግዲህ እዚህ ላይ ሲፈራረሙ ነው የሚያሳየው። ጆኒ የለም አይ ቲንክ እዚህ ጋር በፊት ወይ ፈርም ይሆን አላውቅም፣ ወይም እንደዚሁ የሚፈራረሙት አላውቅም። ግን ሴዱ ከአዘጋጆቹ ጋር ፊርማውን አረገ እና ይህን ከተደረገ ብዙ ቀናቶች አልፏል። ቀናቶቹ ከዛ ሐምሌ 25 ነው ሲባል ነበረ። ቀኑ ተቆርጧል ተብሎ ሐምሌ 25 ነው ተባለ። ማስተካከያ ስለ ውድድሩ ቀን ነሐሴ 2 ነበር ያለን የነበረው። ነሐሴ 2 ደግሞ ፍልሰታ ስለሆነ የጾም ጊዜም ስለሆነ ወደ ሐምሌ 25 አዘዋውረነዋል ማለት ነው። ኖርማሊ ሐምሌ 25 ብለን ነበር ያሰብነው፣ በስህተት እንደሆነ እንድታቁልን ነው። እንግዲህ ቀኑ ነሐሴ 2 12 አላውቅም ብቻ ምን ያለውን ሰማችሁ ተብሎ ነበር። ስለዚህ ጾም ላይ ስለሚውል ከዛ በፊት ይሁን ብሎ ወደ ሐምሌ 25 አቅርቦት ነበር። ግን ሐምሌ 25 ሳይሆን ቀርቶ እንግዲህ ለመቼ የሆነ ማለት ነው ቀኑ ተቆርጧል ብሎ ተናገረች። ሰበር ዜና በጆኒ እና በሴዶ ዋና ፋይት አማካኝነት የሚደረገው የኢቲኤፍሲ 02 ወይም ኢቲኤፍሲ 02 የአድዋ ፋይት ናይት ቀን ተወስኗል። ነሐሴ 21 ሐሙስ ቀን ይሆናል ማለት ነው። ነሐሴ 21 ቀን በእኛ ካላንደር በኢትዮጵያ ካላንደር አድዋ ሙዚየም ከ10 ሰዓት ጀምሮ ፋይቱ ይጀምራል። 11 ፋይት ይኖራል ማለት ነው። አራት የቦክስ ፋይት፣ 4 እንግዲህ ብዙ ፋይቶች ይኖራሉ ብለው ተናግረዋል። የሴዶና የጆኒ እንግዲህ የመጨረሻው ቀን ይጠበቃል ብለዋል። እንግዲህ ነሐሴ 21 ሐሙስ ቀን ከ10 ሰዓት ጀምሮ በጣም የሚገርም ጊዜ እንደሚል ተስፋ አለኝ። እኔ ራሴ በጣም ላያቸው ፈልጋለሁ። ለምን ሴዶ እንግዲህ ከዚህ በፊት በብዙ ከሆነ ሶማሌ ጋር እንደባደብ ተብሎ ከዛ ቀርቷል። እዛ ደግሞ እሱ የሚያሳያቸው የድብድብ ቴክኒኮች ምናምን አሉ። ስለዚህ በእውነት ተፈትኖ ባይሆን ደስ ይለኛል። ጆኒም እንደዛው ከዚህ በፊት አሸንፏል። ስለዚህ ምርጥ ጨዋታ ያሳዩናል ብዬ አስባለሁ እና በጉጉት ከሚጠብቁት ውስጥ አንዱ ነኝ። አላቅም እንግዲህ ማን እንደሚያሸንፍ እናያለን። ከዛ እንግዲህ ቀኑ ከተቆረጠ በኋላ ብዙ ቪዲዮዎች ሲሰሩ ነበረ። ሴዶን በበኩሉ ጆኒን በበኩሉ የሆነ ችግኝ ሲተክሉ ተገናኝተው ሲደባደቡ ነበር። እሱን ቪዲዮ ብዙ ሰው ስላየው እዚህ ማሳየት አይጠበቅብኝም። ከዛ መግለጫ ሰጡ ማለት ነው። የቁርጥ ቀን ነው ማለት ነው ነሐሴ 20። ከዛ እንዴት ነበር የሚለው እናያለን። ሲገናኙ እንዴት ተባባሉ የሚለው ለሚለት ፊት ለፊት መታየቱ ብቻ
እንግዲህ እንደዚህ አይነት ስፖርቶች ሲካሄዱ በውጭም ዓለም የተለመደ ነው። መግለጫ ሲሰጡ እንደዚህ ያሳያሉ፣ በዛውም ይደባደባሉ አንዳንዶቹ አለፍ ሲል። ባለፈው እንደውም ጆኒ ብጭ አድርጎ በቁጠት ሰብሮ ፋይት አድርጎ ነበረ። ግን እንደዚህ አይነት ነገሮች ሞር እንዲጋጋል እና ሰው አቴንሽኑ ወደዛ እንዲሆን ያደርጋል እና ይሄኛው መነቃቃቱን ምናምን ይፈጥራል እና ሰው የምር የራሱን ቡድን ይዞ እንዲቡድን ምናምን ያደርጋል እና በጣም ደስ የሚል ፈን ሞር ይሄ የወንዶች ማስኩሊን ነገር ስለሆነ እኔ በበኩሌ ደስ ይለኛል። ድብድቡ ሳይሆን ያለው ፈን ነገር ደስ ይላል። ብዙም የድብድብ አድናቂ ባልሆንም ማለት ነው። ግን ይሄ በቃ ቫይቡ ምናምን ደስ ይላል እና እቺ ማጋጋሏ ደስ ትላለች። ከዛ እንግዲህ እንደዚህ ከተባባሉ በኋላ ጆኒ ስለ ሴዶ የሆነ ነገር ይላል ማለት ነው። ብዙ ሰው ያስከፋው ነገር ነው። ምን አለ የሚለውን እስቲ ላሳያችሁ በቀላሉ ማለት ነው። የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም። ከዚህ በኋላ ባልሰማው ራሱ ደስ ይለኛል። ኤንዊሲን ካለ በኋላ ሴዶም ለዚህ መልስ ሃይማኖቴ ግን ፐርፌክት ነው። የስ ይሹና ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለእሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ ዘ ቢሊቨር ኢዝ ናት ፐርፌክት። ዩ ሹድ ናው ዛት። አይ ዶንት ኬር አንተ ስለምታወራው ነገር ማለት ይሄ ነው መልእክት። አንዳንድ ከተባባሉ በኋላ ሰው አንዳንድ አስተያየቶች፣ ደስ የማይሉ አስተያየቶች ሲሰጥ ነበረ። ከሃይማኖት ጋር ባይነካካ አሪፍ ነበረ ምናምን ያሉ ሰዎች አሉ። ያ እንግዲህ እኔ እዚህ አስተያየት ላይ እዚህ ነገር ላይ አስተያየት ለመስጠት አይ ቲንክ ሃይማኖቱን አልነካውም ብሏል። እሱም የነካ አይመስለኝም። ፐርሰናሊቲ ነው ሊያወራ የፈለገው፣ ግን በሌላ መንገድ መግለጽ ይችል ነበር። የሃይማኖት ነገር ባይነካ እኔ በግሌ ደስ ይለኝ ነበረ። ያ ስፖርት ስለሆነ ስፖርቱን በተመለከተ ከዚህ በፊት ይቀላለዱት ወይም ይመላለሱት የነበረውን ነገር እንደዛ ቢያረጉ ይሻል ነበር። የሃይማኖት ነገር ባይነካ። ለምን ማንም ፍጹም ስለሌለ ሁላችንም እናጠፋለን። ግን ያ ማለት ሃይማኖታችን ልክ አይደለም ማለት አይደለም። ስለዚህ ሴዶ የመለሰው ትክክል ነው ባይነኝ እና ያን ባይነካኩ ጥሩ ነበረ። ግን ከዛ በኋላ ሁለቱም ጆኒም ቅርታ ጠይቋል። የቅርታ ቪዲዮ ሰርቶ ለቋል። እንደገና የፕሮግራሙን አዘጋጅ ጌታቸውም እሱም ለቋል። እሱ እንደውም ላሳያችሁ። ትላንትና በአድዋ የተደረገው የነሐሴ 21 ፋይት ፕሬስ ኮንፈረንስ የተለየ የሚገርም በጣም ብዙ ሰዎች ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች በነበሩበት ተደርጓል። በጣም ነው ደስ ያለን። እናመሰግናለን ለመጣችሁት በሙሉ። የተለየ ድባብ ፈጥሯል። ሶሻል ሚዲያውን እንደምታዩት ነው። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስህተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን።
ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። እንደምታዩት ለወጣቶች ድልድይ ይሆናል። የወደቁትንም እያነሳን ነው፣ ወይም ደግሞ ስፖርቱንም እንደ ስፖርት ከፍ እያደረግነው ነው። ይሄንን አይታችሁ ሰፖርት ማድረጋችሁ እንዳይለየን ከወዲሁ ጥሬን እያስተላለፍኩ እንደዚህ አይነት ነገሮች ወደፊት ሊፈጠሩም ላይፈጠሩም ይችላሉ። እኛ ጥንቃቄ እናደርጋለን። ነገር ግን ይሄ ትልቅ በሀገራችን በጣም ትልቅ ከሚባሉ ዝግጅቶች አንደኛው ነው። ስለዚህ እንደዚህ አይነት ነገሮች ላይ አንዳንድ ማይነር የሆኑ ነገሮች ሊፈጠሩ ይችላሉ። ይሄን አንደርስታንድ ማድረግ መቻል አለባችሁ። ወጣቱ ተሰብስቧል፣ ድልድይም እየሆንን ነው። አንደርስታንድ ስላደረጋችሁን እናመሰግናለን። ልጆቹም የተለየ ነገር የላቸውም። ይሄን ሁላችሁም ትገነዘባላችሁ። ከሌላ ነገር አንጻር እንዳታዩብን ስለፈለግን ነው። እናመሰግናለን። የ21 በአድዋ መታሰቢያ እኛ እንግዲህ ጌታቸው እንደተናገረ ነው። እሱ የፕሮግራሙ አዘጋጅ ነው። ሴቱም በዚህ ላይ እኔም ፐርሰናል ነው ሊናገር የፈለገው እንጂ በሌላ አልወሰድኩትም ብሎ እሱን ቪዲዮ ሰርቷል። ኤንዌይስ የሃይማኖት ነገሮች እንደዚህ የዘር ነገሮች የሚያጋጩ ነገሮች ባይነሱ በጣም አሪፍ ነው። ግን ሌላው ግን የፈጠረው ቫይብ ይህ ዝግጅት ትልቅ ዝግጅት ነው ብዬ ነው ማምነው። ከአልባሌ ቦታ ከሚል ሰው በስፖርት በሌላ በጥሩ ነገር እንደዚህ እየተወዳደረ ጥሩ ውጤት ቢያመጡ ቢሸለሙ ቢያድጉ ስፖርቱንም ቢያሳድጉ ጥሩ ነው ላለው እና ለእኔ ከዛም ባለፈ ደግሞ ከውድድሩም ከመዝናናቱም ባለፈ ልዩ ጥቅም አለው ብዬ በግሌ ስለማምን ይህ ሁሉ ቫይብ ይህ ሁሉ ሞቅታ እኔ በበኩሌ ደስ ብሎኛል እና በጉጉት ነው የምጠብቀው። ቀደም እንዳልኳችሁ የባለፈው እንደዛ ጓጉተን ትንሽ እኔ አልገባውም። ላይቭ ነበር ሳይ የነበረው ግን በጣም ቶሎ ነው ያለቀው። ሰው ኤክስፔክት እንዳደረገው አልሆነም። በአሁኑ ግን አሪፍ ጨዋታ ምናይ ይመስለኛል። እንግዲህ አይዟችሁ ነው ብለው ሌላም ሴዶ ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ። በመጀመሪያ ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹም ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው። ብሎኬት ስብሰብር ፖሊስ ከተከተለ እንሰስ ደበድብ ይዚህ ምን ማለት ነው? ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሁሉ ሴዶ ለማየት ነው። ሁሉም የመጣው ሴዶ ንጉሱን ለማየት ነው። በቃ እና ሴዶ በጣም በቃ ከሚመቸኝ ነገሩ ማለት ነው። በጣም ስማርት ብዬ ነው ማስበው። ማርኬቲንጉ እንዴት መስራት እንዳለበት፣ ራሱን ብራንዱን እንዴት ቢልድ ማድረግ እንዳለበት፣ እንዴት አነጋግሮ አቴንሽኑ ወደሱ ዳይቨርት ማድረግ እንዳለበት የሚያውቅ ነው ይመስለኝ። እና ብዙ የሚያደርገው ነገር በሙሉ ነው የሚያስቀኝም የሚያዝናናኝም እንደገና አነጋጋሪም እንዲሆን የሚያደርገው ነገር በጣም ነው የሚገርመኝ። እና ከዚህ በፊት ብዙ ቪዲዮዎች አሉት እና ከሚያደርገው እዚህ ላይ አሁን የተናገረውን በመጥቀስ ማለት ነው እና ከሚያደርገው ነገር ነው አሁን እኔ በበኩሌ እሱን ለማየት የፈለኩት። ከዚህ በፊት ከሚያሳያቸው ቪዲዮዎች ተነስቼ ነው የእውነት ቢወዳደር ያሸንፋል ወይስ አያሸንፍም የሚለው ነገር ጥሩ መነቃቃትን ስለሚፈጥር ነው እሱ ማየት የፈለገው ብዙ ሰው ብዬ ነው ማምነው። እኔ በግሌ እንደዛ ነው ማምነው እና እኔን ለማየት ነው የሚለው ኦፍኮርስ ጆኒንም ለማየት ነው። ሌሎችም አሉ፣ ሴቶችም አሉ። ሴቶቹ ራሱ የሚያጓጓ ነው። እኔ ብቻ ይሄኛው ዝግጅት በጣም የተመቸኝ ብሎ ስለምናገር ከዛ ሴዶ ይህን ካለ በኋላ ጆኒ ደግሞ ምን አለ? ሴዶን ሰብረዋለሁ ስል ምንም አይነት ርህራሄ እንደማላሳዩ እወቁ። ቤተሰቦች ልጆቻችሁ በጊዜ አስተኟቸው። ይሄ ሆረር ፊልም ነው የሚሆንባችሁ። ሴዶ እንደዚህ የሚያሳዝነው ምስኪኑ ልጅ አሁን ራሱ በፍርሃት ነው እንደዚህ ሲንፈራገጥ የነበረው። አልምሮ እናቱ ስታበላው ስታጠጣው ነው የሚቆየው ከዚህ በኋላ። ኦኬ ስትሬን ሲያደርግ አይተነዋል እየተዘዋወረ እና እሱ ምንም ይጠቅመዋል ብላ አታስብም? ምንም አይጠቅመውም። ምንም አይጠቅመውም። እኔ ለማረጋቸው ነገሮች እንዲያውም አቀለለልኝ። አሁን የኔን ቋንቋ እየተነጋገረ ነው።
እንግዲህ ጆን ያለው ከዚህ በፊት ሴዶ የውጭ ሀገር ሄዶ የሰለጠነው ነገር ሁሉ እኔ ጋር ሲደርስ ባዶ ነው፣ እሰባብረዋለሁ ያለው። እኔ ራሱ የማጋጋል ስሜት በጣም እንዲደባደቡ ስለፈለኩ ማለት ነው። እሰባብረዋለሁ ብሏል። እንግዲህ የምናየው ይሆናል። በጣም አጓጊ ነው፣ አጓጊ ነው ስላችሁ የምር ለእኔ አጓጊ ስፖርት ነው። በዚህ ልክ እኔ የውጮቹን ድሮ ልጅ ያለን ሬስሊንግ ምናምን እናያለን፣ ግን አይ ቲንክ ወደኛ ሀገር እንደዚህ ይመጣል ብለን ስላላሰብን እና አሁን ደስ የሚል ቫይብ ስላለው ይመስለኛል። እኔ ደግሞ ይቀጥል ነው የምለው። ደስ የሚል ነው ብቻ እኔ ወድጄዋለሁ እንደዚህ መሆናቸውን። እንግዲህ ነሐሴ 21 ብለን እንግዲህ ነሐሴ 1 ኃይለኛው ቀን ነው ማለት ነው። በደንብ ተዘጋጅተው እንደሚመጡ እና መልካም ጥሩ ግርግር ምናምን የሌለበት እንዲሁም እንደባለፈው ደግሞ በቶሎ ሳያልቅ በደንብ የምንዝናናበት ጨዋታ እንደሚያሳዩ እርግጠኛ ነኝ። አይሆፕ እርግጠኛ እና ያንን ቀን እየናፈቅን ይኖራል እና ይህንን መግለጫ ከሰጡ በኋላ እንግዲህ ከመጀመሪያዋ ቀን የፕሮግራሙ አዘጋጅ ጌታቸው ከመጀመሪያው ቀን ካቀረባት ጥሪ አንስቶ እስካሁን እያነጋገረ ነው ያለው። ቀዝቀዝ ይልና እንደገና እንደ አዲስ እየተጋጋለ ብዙ እያባባለ በጎራ ተለይቶ ሰው ሁሉ ለጆኒ ነኝ ለሴቶ ነኝ፣ ሴቶ ያሸንፋል፣ ጆኒ ያሸንፋል እየተባባሉ ብዙ ቪዲዮዎች እየተሰሩ እዚህ ደርሰናል። የመጨረሻው ቀን ነሐሴ 21 ነው። አሪፍ ጊዜ አሪፍ ውድድር እንደሚኖራቸው ተስፋ አደርጋለሁ። እንግዲህ በዚህ ሳምንት ያነጋገረው ማህበራዊ ሚዲያዎችን የተቆጣጠረው ይህ ውድድር ነበረ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። እባካችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አዲስ ቻናል ነው። የማስተካክለው ነገርም ካለ በዛ ኮሜንት አድርጉልኝ። በዚህ ውድድርስ ማን አሸንፏል የሚለውን ግምታችሁን ደግሞ ኮሜንት ላይ አስፍሩልኝ። አብራችሁን ስለነበራችሁ በጣም ነው የማመሰግነው። መልካም ጊዜ፣ መልካም ሁሉ ይሁንላችሁ። ባይ